የእግር ኳስ እውቀት አለኝ የምትሉ ሰዎች ከኔ ጋር በመሆን እነዚህ 10 ጥያቄዎች እንሰራለን። ፊፋ ያዘጋጃቸው ናቸው። 1986 የሜክሲኮን ዓለም ዋንጫ የተመለከቱ ጥያቄዎች ናቸው። ስለዚህ አብረን እንሰራለን። እናንተ እያቆማችሁ መስራት ትችላላችሁ። ለኔ ግን ሰከንድ ስለሚቆጥርብኝ ቶሎ ቶሎ ለመስራት እሞክራለሁ። ውጤታችሁ መጨረሻ ላይ ኮሜንት ላይ አስቀምጡልኝ። ዳይ ወደ ጥያቄ ጥያቄ ቁጥር 1 ተጀምሯል። አርጀንቲና በ1986 ፍጻሜ ላይ ያሸነፈችው ማንን ነው? ጀርመንን ነው። 1-1። ጥያቄ ቁጥር 2 የመለሳችሁ ላይክ እያደረጋችሁ እሺ። ማራዶና ልበል? ማራዶና አይደለም፣ ጆርጅ ምናምን የሚባል ተጫዋች ነው ያስቆጠረው። ማራዶና ብዬ ነበር። ኤክስ ያገኛችሁ አሁንም ላይክ አድርጉ። እሺ ሜክሲኮ ሲቲ፣ ይሄ ግልጽ ነው። ፋይናል የተጫወቱበት ትናንት መክፈቻው ላይ ሜክሲኮ የተጫወተችበት ሜዳ ማለት ነው። በ1986 አርጀንቲና የፍጻሜ ተጫወተች። እሺ አራተኛ ጥያቄ። እሺ ምን ያህል ስቴዲየሞችን የተጠቀሙት አላቅም። 12 ነው። እኔ 10 ብዬ ነበር፣ ኤክሶኛለሁ። 12 ነው። ከአራት ጥያቄ 2 መልሻለሁ። ለማንኛውም አምስት አግኝቼዋለሁ። 5 ነው። ስድስተኛ ጥያቄ። እሺ ጋሪ ሊንከር ስንት ነው ያስቆጠረው? ልገምት። 7 6 ጎል ነው ያስቆጠረው። ስቻለሁ። ለማንኛውም እሺ ቤልጂየም ላይ ምን ያህል ጎል አስቆጥሯል? 4 ጎል ነው ያስቆጠረው። እየገመትኩኝ ነው። 4 ጎል ያስቆጠረ ይመስለኛል። አዎ 4 ልክ ነኝ። 4 ጥያቄ ከሰባቱ 4ቱ መልሻለሁ። 3x ምን ያህል መለሳችሁ እናንተ? 8ኛ ጥያቄ አላቅም። ራውንድ 16 ላይ ተመለሰች ይመስለኛል። ኳርተር ፋይናል ደርሳ ነበረ ሜክሲኮ በዛ ጊዜ። በ1986 ግማሽ ፍጻሜ ያልደረሰች ሀገር ብራዚል አልደረሰችም። 19 ይሄን እርግጠኛ ነኝ። ምን ያህሎቻችሁ መለሳችሁት ይሄን ጥያቄ? የመጨረሻ ጥያቄ 10ኛ ጥያቄ። ይሄን አላውቅም። እንብያ አንደኛ ላይ ያለውን ልበለው እስቲ። አይደለም መልሱ ቢ ላይ ያለው ነው። ውጤታችን ይሄንን ይመስላል። 5 ከ10 አግኝተናል። 1986 የዓለም ዋንጫን የተመለከቱ ጥያቄዎች ነበሩ። እናንተ ከ10ሩ ጥያቄ ስንቱን መለሳችሁ? ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ጥያቄዎችን ይዤላችሁ እመጣለሁ። ለማንኛውም ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።